እግዚአብሔር የገባ ኪዳን ነው ብዬ ነው። ለዚች ዓለም እግዚአብሔር ለሰማይና ለምድር የገባው ኪዳን ሰንበት ነው ብዬ ነው እኔ የሚወስደው። በትክክል። ስለዚህ ሰንበት ረፍት ነው እ አዎ ሰንበት ረፍት ያው ነው። ኪዳን ነው ስል አዎ ሰንበት እግዚአብሔር ሰማይና ምድርን ከፈጠረ በኋላ እንዲሁ አልተወም። በመጀመሪያ ምንድን ነው በዚች ምድር ላይ ለምንድን ነው አዳም የተፈጠረበት ምክንያት፣ ሔዋን የተፈጠረበት ምክንያት ወደሚለው ነው እኔ ዋና ነገሬ። አሁን እኮ በምድራዊ ቋንቋ ልዩነት የተለያየ ሀሳብ መኖር ይሄ ብር ምናምን ወርቆች የተለያዩ ነገሮች የመጡት የኃጢአት ውጤቶች ናቸው። ስለዚህ የኃጢአት ውጤት ቢኖርም ጠላት ወደዚች ምድር በወደቀ ጊዜ እግዚአብሔር የፈለገ ያሻ ያደርጋል አለም። ምድርና መላዋ የእግዚአብሔር ነው በተባለው በቃሉ መሰረት እንደገና በባዶ ምድር ላይ አዳምንና ሔዋንን የሰራበት ዓላማ ለሌላ ዓላማ አይደለም። ኢየሱስ ክርስቶስን ወደዚች ምድር ወጥቶ መጥቶ በመንፈስ ቅዱስ በድንግል ማርያም ተወልዶ ኧረ ተንገላቶ ሞክሼ አንዴ ቱ ዘ ፖይንት ካላወራን ደቂቃው ስለማያዋራን ቱ ዘ እሺ ፖይንት ብቻ ብናወራ የተሻለ ነው። ዝርዝር ሀሳብ ደቂቃው ወደ ዝርዝር ሀሳብ አያስገባም። እሺ አሳጥራለሁና ለዚህ ነው ለሰንበት ነው ኢየሱስ ክርስቶስ መሰቀልም ለሰንበት ነው፣ መሞቱም ለሰንበት ነው፣ የሚመጣው ፍርዱም ለሰንበት ነው። ይሄ ብዬ ነው እኔ የሚያምነው። ሰንበት እረፍት እንደሆነ ነው። አሁን ታምናለህ? እረፍት እንደሆነ ሰንበት እረፍት ነው። ማረፍ እንደሆነ ታምናለህ? አምናለሁ በደንብ። የሰዎች ልጆች ማረፍ የሚችሉት ቅዳሜ ቀን ላይ ከስራቸው በመቆጠብ ነው እረፍትን ሊያገኙ የሚችሉት ወይስ በተሰቀለው ነው በተሰቀለው ነው ሊያርፉ የሚችሉት? ሊያርፉ። እግዚአብሔር እኮ ሰባተኛው ቀን ስራ አትስሩ ሰንበት ነው ያለበት ምክንያቱ እኮ ህዝቡን ሊለይ ስለፈለገ ነው። እግዚአብሔር ለእሱ የተገዛ ህዝብ፣ እሱን የሚወድ ህዝብ፣ ታዛዥን ህዝብን ሊለይ ነው እንጂ እኔ አሁን እንጎቆ እንደው ብዙ ቦታ ባንሄድም እሺ ይሄ ሁሉ እኮ እኛ መከራከር አያስፈልግም። ሰንበት ተሽሯል ካለን ተሽሯል። ሰንበት የሚባል ነገር የለም። እንዲሁ ነው እግዚአብሔር ሰውን ፈጥሮ በቃ ሰው ያትም የለበትም የዓለም ፍጻሜም የለበትም ብለ ወይ እንደመደም ወይ ደመደምም ነው የኔ ሀሳብ። አሁን ለምንድን ነው አሁን እኮ እሺ እኔ የምናገረው? ሶስት ደቂቃ ሶስት እሱን ነገር ደቂቃ እኔ አንዴ ላብራራልህ። አንዴ አውራሽ እግዚአብሔር በመጽሐፍ ቅዱስ በሙሴ በኩል ከሰጣቸው ህጎች መካከል የተሻረ ወደኋላ የቀረ ምንም አይነት ህግ የለም። ሁሉም ህጎች ተፈጻሚ ናቸው። ያውም ህግን ሊፈጽም በመጣው አካል ነው ተፈጻሚ የሆኑት። ለእኔና ላንተ የቀረልን ህግን የምንፈጽመው ነገር የለም። ህግን ሊፈጽም በመጣው አካል በማን? በኢየሱስ ክርስቶስ ህግን ሊፈጽም እንጂ ይመጣውታል። ምክንያቱም ህግ በሰዎች መጠበቅ ቢችሉ የሙሴን ህግ ሰዎች መጠበቅ ቢችሉ ኢየሱስ ክርስቶስ ዳግም ባልመጣ። ስለዚህ ሰንበትንም አልከው እያንዳንዱን ነገር ኢየሱስ ክርስቶስ ሊፈጽም ነው የመጣው። ብዙ ደቂቃም ስለሌለን ይህን ስቋጭን ለምንድን ነው ሰንበት እረፍት ነው። አሁን እረፍት ብዬ እኔ ስወስደው እረፍቴ ለእኔ ኢየሱስ ነው። እረፍት የሆነ ቀን የለኝም ለእኔ። እረፍት የሆነ ቅዳሜ የለም። እረፍት የሆነ እሁድ የለም። እረፍት የሆነ ዓርብም ሐሙስም የለኝም። እረፍቴ ለእኔ ኢየሱስ ነው። የእረፍት ቀን የሚባል የለም። የእረፍት አምላክ ግን አለ። ገብቷል? አሁን ሰንበት ምልክት ነው። አዎ ምልክት ነው። ምክንያቱም እኔ በኢየሱስ ክርስቶስ ማመኔ ራሱ ምልክት እኮ ነው።